ትናንሽ ንግዶች የኮሪደር ልማት በሚል ኮስሜቲክ ፕሮጀክት እየታፈኑና እየፈረሱ ነው። ከሰራ ይልቅ የተቸ ጀግና የሚባልባት ሀገር ኢትዮጵያ ናት። በጣም ነው የሚያስቀው። የቱ ነው ኮስሞ ፕሮጀክት? አዲስ አበባ ላይ የተሰሩ ፕሮጀክቶች ኮስሞ ናቸው እንዴ? ሰው ተኮር እንጂ የፍሳሽ አወጋገዳችን እንደዚህ ነበር እንዴ? ወንዞቻችን እንደዚህ ጸድተው ነበር? ንጹህ ነበሩ እንዴ? ከጠቅላይ ሚኒስትር ጽህፈት ቤት የሀገሪቷ መሪ ከሚቀመጥበት ቅርብ ርቀት ላይ እኮ ሽንት ቤት ማስወገጃ ቱቦ ተደርጎ በመኖሪያ ቤት መካከል እኮ ምንጣፍ እንደዚህ ተለብሶ ሰው እዛ ውስጥ እኮ የሚኖርበት ነበር እኮ። ዛሬ የተሻለ ህይወት እኮ እየኖሩ ነው። ልጆች መጫወቻ ስፍራ ነበራቸው እንዴ? መዝናኛ ከከተማ ውጭ ይዘህ ሄደህ ቦታ ፈልገህ ካላጫወትካቸው መሀል ከተማ ውስጥ የመጫወቻ እና የመዝናኛ ቦታ አልነበራቸውም እኮ። ወጣቱ የእግር ኳስ ሜዳ ነበረው እንዴ? እንደዚህ ዛሬ እኮ ሜዳ በዝቶ እኮ ተጫዋች ነው የጠፋው እኮ። ትውልድ ላይ እኮ ነው እየተሰራ ያለው። መንገዶቻችን እንደዚህ ነበሩ እንዴ? በጣም እኮ ጭንቅንቅ ነበሩ። ዛሬ እኮ ቀብረር ብለን ነው እኮ ሰፋ ብሎን የምንነዳው እንዴ። እውነቱን ለምን ነው ዲና የምናደርገው? በማታ እውነት ለመናገር አዲስ አበባ ውስጥ በማታ 3 ሰዓት ምናምን 4 ሰዓት 5 ሰዓት 6 ሰዓት ወቅት አደረግ ነበር እንዴ? 7 ሰዓት ወቅት አደረግ ነበር። ዛሬ እኮ ሰው እንቅልፍ ሲለው እምቢ ሲለው እኮ ወጥቶ እኮ እያደረገ እኮ ነው። እስከ 7 ሰዓት እኮ የሚያደርግ ሰው አለ እኮ። 5500 ሱቆች እኮ በጣም በዝቅተኛ ሂሳብ እኮ ተላልፈዋል እኮ ለዜጎች። ሊያውም ደረጃ 1 የሚባሉ ከተማ ዋና አስፋልት ላይ ደረጃውን በጠበቀ ስታንዳርድ ላይ የተሰራ ሱቆች። አዲስ አበባ ለመተቸት በጣም ገና ናችሁ። ልዩነት አለው። ብትቃወሙ ይሄ ተሰርቷል፣ እኔ በመጣ ደግሞ በተሰራው ላይ ይሄን እጨምራለሁ ነው እንጂ ዲና አድርጋ ተፋፍተ ምንም እንዳልተሰራ ብልጭልጭ ነው ብልጭ ድርግም ነው እያልክ ምናምን እንዴ ዓለም መስክሮታል እንዳልሆነ እኮ። ዛሬ እኮ ነዋሪዎቿ እኮ ይመሰክራሉ። ጽዱ ከተማ እኮ ተፈጥሯል። ለነዋሪዎቿ ለዜጎቿ ምቹ የሆነች ከተማ እኮ ተፈጥራለች።